ለዛሬ መነጋገሪያ ርዕሳችን አማራነት ነው። አማራነት ምንድነው? አማራ ማለትስ ምን ማለት ነው? ብዙ ሰዎች ጸሐፍት አማራነትን በተለያየ መልኩ ተርጉመውት እናገኛለን። አንዳንዶቹ አማራ ማለት በተራራ ላይ የሚኖር ሕዝብ ነው ሲሉ፣ ሌሎቹ ደግሞ አማራ ማለት የተለበለበ ግንድ የሚመስል ፊት ያለው ሕዝብ ነው ይላሉ። እናንተስ ምን ትላላችሁ? እውነት ነው እንዴ? አይደለም። የአማራ ሕዝብ የተለበለበ ግንድ ነው እንደሚመስለው ፉም እሳት የመሰለ ቀይ የለም፣ ቀይም የለም፣ ጥቁር የለም አለ። እውነታው ያ አይደለም። አማራ ቃሉ ራሱ አምሃራ ከሚሉ ሁለት የግዕዝ ቃላት የመጣ ሲሆን ትርጉሙም ነፃ ሕዝብ ማለት ነፃ ሕዝብ። አማራ በነፃነት የኖረ ነፃ ሕዝብ፣ በቅኝ ግዛት ያልተገዛ ያልተንበረከከ ነፃ ሕዝብ ማለት ነው አማራ ማለት እንጂ ዘረኞቹ እኛን የሚጠሉ ሰዎች እንደሚያወሩት በተራራ ላይ የሚኖር ማለት አይደለም። ለምለሙን መሬት ለራሳቸው ወስደው በተራራ ላይ ነበር የምትኖረው ሊሉን ፈልገው ነው ይሄን ትርጓሜ ይሰጡት እና ዘላለማችን እንደ ዋሊያ በተራራ ኑሩ ሊሉን ፈልገው ይሄን ትርጉም የሰጡት። የተለበለበ ግንድ ማለት መቻል ወይም ጥቁር ማለት አይደለም። አማራ ማለት አማራ ቢያንስ ሶስቱን ቀለማት ጥቁር፣ ቀይና ቀይ መልኩ ላይ የሚታይበት ሕዝብ ነው። ስለዚህ አማራ ማለት በተራራ ላይ የሚኖር ማለትም አይደለም፣ የተለበለበ ግንድ የሚመስል ፊት ያለው ማለትም አይደለም። አማራ ማለት ነፃ ሕዝብ ማለት ነው። በእርግጥ ያ ነፃነት ዝም ብሎ የመጣ አይደለም። በአባቶቻችን በአያቶቻችን በቅድመ አያቶቻችን ደምና አጥንት መስዋዕትነት የመጣ ነው። ለነፃነታቸው አያቶቻችን ቅድመ አያቶቻችን ያልከፈሉት ዋጋ የለም፣ ያልከፈሉት መስዋዕትነት የለም። ያ መስዋዕትነት ተከፍሎ ነው ነፃ ሕዝብ ሆነን የቀጠልን። የነፃነት ተምሳሌት ሆነን እስከ መጨረሻ የኖር ነው በእነሱ በከፈሉልን ዋጋ ነው እንጂ ዝም ብሎ የመጣ አይደለም። ስለዚህ አማራ ስንል ነፃ ሕዝብ ማለት ነው። ትርጉም ነፃ ሕዝብ ማለት ነው። የዚህ ዛሬ የምንወያይበት ርዕስ ዓላማ አንደኛው ዓላማ የነበረንን ማየት ነው። ስለ አማራ ሕዝብ ታሪክ ወይም በታሪካዊ እይታ ውስጥ ስለ አማራ ሕዝብ ታሪክ ስናወራ የአማራ ሕዝብ የታሪክ ከፍታዎች ከመሬት ስፋቱ፣ ከታሪኩ ርዝመት፣ ከአኗኗሩ፣ ከእሴቱ፣ ከጥበቡ አንጻር ነው የምናወራው። ስለዚህ የነበረንን ነው የምናየው። የመጀመሪያው የስልጠናው ዓላማ እሱ ነው። ሁለተኛው በታሪኩ ውስጥ ስብራቶችን መለየት። የአማራ ሕዝብ ስብራቶች፣ የታሪኩ ስብራቶች ምንድን ናቸው? መቼ እነማን ታሪኩን ሰበሩት የሚለውን እናያለን። ወይም የአማራ ሕዝብ መቼ እነማን ሰበሩት የሚለውን እናያለን። በዛ ምዕራፍ ውስጥ ታሪካዊ ጠላቶቻችን እናያለን። ሶስተኛው የዚህ ስልጠና ዓላማ ከነበረን ተነስተን ስብራቶችን ለይተን ዛሬ ላይ ሆነን ነገን የሚበይን ርዕዮተ ዓለም ወይም መንግስታዊ ፍልስፍና መውለድ ነው ለዚህ ሕዝብ። ስለዚህ የዚህ ስልጠና ሶስቱ ዓላማዎች እነዚህ ናቸው። ሶስቱ ዓላማዎች እነዚህ ናቸው። ስለዚህ ሳንሰለች ስለ አማራ ሕዝብ በተነገረ ቁጥር በሚነገርበት ቦታ ሁሉ የአማራን ሕዝብ ታሪክ፣ የአማራን ሕዝብ የስነ መንግስት፣ የስነ ጥበብ፣ ፍልስፍና ወዘተ ታሪኮች በደንብ ማወቅ፣ በደንብ መማር፣ በደንብ መስማት ይኖርብናል። ለምንድን ነው ከተባለ ሰው የበላውን ይመስላል። እምንበላውን የሚመስል መልክ ነው የሚኖረን። በተመሳሳይ ሁኔታ የምንማረውን ወደ ውስጣችን የምንወስደውን እውቀት የሚመስል ንባሬ ወይም ማንነት ነው የሚኖረን። ስለዚህ በእውቀት ከተገነባል፣ በአማራ ሕዝብ የታሪክ ልህቀቶች ልክ ከተገነባል እኛም ጥሩ ሰዎች፣ ጥሩ አማራዎች ነው የምንሆነው። አልፍ ሲል ጥሩ ታጋዮች ነው የምንሆነው። ካልሆነ ግን ውሸት እየተጋትን ጥላቻ እየተጋትን ካደግን መጥፎ ሰዎች ነው የምንሆነው። ትግሉ ላይ ስኬታማ ሰዎች ልንሆን አንችልም ማለት ነው። ስለዚህ ስለ አማራ ሕዝብ ታሪክ፣ ስለ አማራ ሕዝብ ስለ ስነ ፍልስፍና፣ ስነ መለኮት ሲወራ፣ ስለ ስነ ጥበቡ፣ ስለ ኪነ ጥበቡ፣ ስለ ቋንቋው፣ ስለ ስነ ጽሁፉ ሲወራ፣ ስለ እደ ጥበቡ ሲወራ በደንብ መስማት ማዳመጥ ይኖርብናል ማለት ነው። ሌላው ባለንና በነበረን መኩራት ያስፈልጋል። በነበረ ታሪካችን
በነበረው ኪነ ህንጻችን ስነ ጽሁፋችን መኩራት ያስፈልጋል። በነበረው የማይኮራ ሰው ያንን ታሪኩን ያንን ልህቀቱን ያንን ኪነ ጥበቡን እውቀቱን ቋንቋውን ጥበቡን ሊያስቀጥለው አይችልም። ያንን የጀግንነት ታሪኩን የነጻነት ታሪኩን ሊያስቀጥለው አይችልም። ባድዋ ታሪኩ የሚያፍር ሰው ነጻ ሆኖ ሊቀጥል አይችልም። ባርነት ይናፍቃል ማለት ነው። ስለዚህ ባሪያ የመሆን እድሉ ሰፊ ነው። ስለዚህ ነጻ ህዝብ ሆነ እንድትቀጥል ምን ያስፈልጋል ማለት ነው? በትናንት የአያቶች ጀግንነትና ጀብድ መኩራት ይኖርባል። ስትኮራ ነው ያንን ታሪክ የምትጠብቀው የምታሳድገው፣ በልጆች አእምሮ ውስጥ የምትዘራው ያንን ነገር በዛ ስትኮራ ስትመካበት ነው፣ ስትወደው ነው፣ የኔ ነው ስትንከባከበው። ስለዚህ የግድ ስለ ህዝባችን፣ ስለ ራሳችን፣ ስለ አያቶቻችን፣ ስለ ቅድመ አያቶቻችን በጥቅሉ ስለ አማራ ህዝብ ታሪክ ሲወራ በጣም በንቃት በጣም በተመስጦ በጣም በመቆርቆር ነው ልንሰማ የሚገባው ማለት ነው። ሌላው ስለ አማራ ህዝብ ታሪክ ስንሰማ እግረ መንገዳችንን ዛሬያችንን ያበላሹ መታጠፊያዎች የታሪክ መታጠፊያዎች አሉ። ዛሬያችንን ያበላሹ የታሪክ መታጠፊያዎች የታሪክ ስብራቶች አሉ። እነሱን መለየት ይኖርብናል። በተለይ ታሪካችንን ያበላሹ ዛሬያችንን ያበላሹ ስብራቶችን ወይም መታጠፊያዎችን ስናዳምጥ ስንሰማ በተመስጦና በመታመን ጭምር ከውስጣችን እየቆጨን ጭምር መሆን መቻል ይኖርብናል። ተመስጦ የሚጎለው መስማት ከንቱ ነው። በዚህ ሰምተህ በዚህ ነው የምታፈሰው፣ በዚህ ሰምተህ በዚህ ነው የምታፈሰው፣ ወይም በዚህ ሰምተህ በዚህ ነው የምታፈሰው። ስለ አማራ ህዝብ ታሪካዊ መታጠፊያዎች ስለ ስብራቶቹ ስትሰማ እየታመን እየተቆጨ ነው መስማት ያለብህ ከውስጥ በተመስጦ። ያ ካልሆነ ዋጋ የለም። ሌላው ስብራቶችን ከለየን በኋላ የትንሣኤ በሮችን መፈለግ እና መለየት ያስፈልጋል። የአማራ ህዝብ ከዛ የታሪክ ህመም ውስጥ የሚወጣበት የትንሣኤ በሮች መለየት፣ መውጫ መንገዶች መለየት ያስፈልጋል ማለት ነው። መለየት ያስፈልጋል። ዛሬ ላይ እንደምታውቁት ታሪካችን ታሞ እርስ በርስ አንከባበር። እንደ ሀገር ለመቀጠል እንኳን ተስፋችን በጣም ትንሽ ነው። ሀገሪቱን የሚመራት ስርዓት ብልጽግና ይሉት ስርዓት እንኳን መንግስታዊ ስርዓት እንኳን አይደለም። ይህ ስርዓት ሰዎችን ያግታል፣ ሰዎችን ያኮላሻል፣ ሴቶችን በእንጨት ይጎረጉራል፣ በማህፀናቸው እንጨት ብረት እየሰደደ የተጸነሱ በማህፀን ውስጥ ያሉ ህፃናትን አውጥቶ ያርዳል፣ ይበላል። በዚህ ስርዓት እየተፈጸመ ያለ ነውር ነው ይሄው። የፋኖ ትግል ደግሞ ይሄን ለማስቆም እየተደረገ ስለሆነ የፋኖ ትግል ዓለሙን መቀደሻ ነው ብለን በኩራት የምንናገረው ለዚህ ነው። ዌክ አፕ። ስለዚህ ለቅድስና በሚደረግ ትግል ውስጥ መሳተፍ ደግሞ ታሪካዊ ኩራት ነው። የዛ ታሪክ አካል መሆን ትልቅ ነገር ነው። ታሪክ የህይወት መምህር ነው ይላሉ አባቶቻችን። ስለ ትናንት ታሪካችን ስናወራ ዓላማው እንድናቀው ብቻ አይደለም፣ እንድንማርበትና ትናንት የሰበሩን አካላት ደግሞ እንዳይሰብሩ የትናንት የታሪክ መታጠፊያዎች መልካሞቹን እየወሰድ እየተጠቀምንባቸው መጥፎ መታጠፊያዎችን ደግሞ እኛን የጎዱ መታጠፊያዎችን ደግሞ እንድናስወግዳቸው ነው፣ ቀድመን እንድንከላከላቸው። ስለ አማራ ህዝብ ታሪክ የምናወራው በዚህ ርዕስ። ነገር ግን ስለ ታሪካችን ስናወራ በነበረን ስንኮራና ስንመካ ዛሬ ላይ ነገ ትውልዱ የሚኮራበት ታሪክን ለመስራት ሁልጊዜ መጓጓት፣ ሁልጊዜ መጣር፣ ሁልጊዜ መሞከር አለብን እንጂ በስንፍና ተቀምጠን አይደለም። ልክ አሁን ተጠራርተን የታሪኩ አካል የዚህ የትግል አካል ለመሆን የታሪኩ አካል ለመሆን እንደመጣ ነው ሁሉ ስልጣናችንን በጥንቃቄ ጨርሰን የታሪኩ አካል ሆነን ባለቤት ሆነን በተግባር ሜዳው ላይ መገኘት ይኖርብናል። እንዲያ ካልሆነ የትናንትን ታሪክ በመንገር ብቻ የትናንትን መጥፎ ነገርም ሆነ መልካም ነገር በማውራት ብቻ ትውልድን ማስቀጠል ታሪክንም ማስቀጠል አይቻልም። ታሪክ ደግሞ ቅብብሎሽ ነው፣ የትውልድ ቅብብሎሽ። እሱ ላይ በጣም በተጠንቀቅ ለዛ የምንመጥን መሆን ይኖርብናል ማለት ነው።